ኦሪት ዘሌዋውያን ምዕራፍ 18 እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። በኖራችሁበት በግብፅ እነርሱ እንደሚያደርጉት አታድርጉ። እኔ በማስገባችሁ በከናን እንደሚያደርጉትም አታድርጉ። ልማዳቸውንም አትከተሉ። ሕጌን ታዘዙ፣ ሥርዓቴንም በጥንቃቄ ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ሥርዓቴንና ሕጌን ጠብቁ። እነዚህን የሚጠብቅ በሕይወት ይኖርባቸዋል። እኔ እግዚአብሔር ነኝ። ማንም ሰው ግብረ ሥጋ ለመፈጸም ወደ ማንኛውም የሥጋ ዘመዱ አይቅረብ። እኔ እግዚአብሔር ነኝ። ከእናትህ ጋር ግብረ ሥጋ በመፈጸም አባትህን አታዋርድ። እናትህ ናት። ከእርሷ ጋር በግብረ ሥጋ አትገናኝ። ከአባትህ ሚስት ጋር ግብረ ሥጋ አትፈጽም። ይህ አባትህን ያዋርዳል። ከእህትህ ጋር ግብረ ሥጋ አትፈጽም። በቤት ወይም በውጭ የተወለደች ብትሆን ከአባትህ ወይም ከእናትህ ሴት ልጅ ጋር በግብረ ሥጋ አትገናኝ። ከወንድ ልጅ ሴት ልጅ ወይም ከሴት ልጅ ሴት ልጅ ጋር ግብረ ሥጋ አትፈጽም። ይህ አንተን ያዋርዳል። የአባትህ ሚስት ለአባትህ ከወለደቻት ሴት ልጅ ጋር ግብረ ሥጋ አትፈጽም፣ እህትህ ናትና። ከአባትህ እህት ጋር ግብረ ሥጋ አትፈጽም፣ እርሷ የአባትህ የሥጋ ዘመድ ናት። ከእናትህ እህት ጋር ግብረ ሥጋ አትፈጽም፣ እርሷ የእህትህ የሥጋ ዘመድ ናትና። ከአባትህ ወንድም ሚስት ጋር ግብረ ሥጋ በመፈጸም የአባትህን ወንድም አታዋርድ፣ እርሷ አክስትህ ናት። ከምራትህ ጋር ግብረ ሥጋ አትፈጽም፣ የልጅህ ሚስት ናት። ከእርሷም ጋር በግብረ ሥጋ አትገናኝ። ከወንድም ሚስት ጋር ግብረ ሥጋ አትፈጽም፣ ይህ ወንድምህን ያዋርዳል። ከእናቲቱና ከሴት ልጇ ጋር ግብረ ሥጋ አትፈጽም። ከወንድ ልጇ ሴት ልጅ ወይም ከሴት ልጇ ሴት ልጅ ጋር ግብረ ሥጋ አትፈጽም፣ እነርሱ የሥጋ ዘመዶቿ ናቸው። ይህም ጸያፍ ነው። ሚስትህ በሕይወት እያለች እህቷን ጣውንት አድርገህ አታግባ፣ ከእርሷም ጋር ግብረ ሥጋ አትፈጽም። በወር አበባ ርኩሰት ጊዜ ግብረ ሥጋ ለመፈጸም ወደ ሴት አትቅረብ። ከባልንጀራ ሚስት ጋር ግብረ ሥጋ በመፈጸም ራስህን በእርሷ አታርክስ። ከልጆች ማንኛውንም ለሞሎክ እንዲሰዋ አሳልፈህ አትስጥ። የአምላክህንም ስም አታርክስ። እኔ እግዚአብሔር ነኝ። ከሴት ጋር እንደሚደረገው ሁሉ ከወንድ ጋር አትተኛ፣ ይህ አጸያፊ ነው። ከእንስሳ ጋር ግብረ ሥጋ በመፈጸም ራስን አታርክስ። ሴትም ከእንስሳ ጋር ግብረ ሥጋ ለመፈጸም ራሷን አታቅርብ፣ ይህ አጸያፊ ምግባር ነው። ከነዚህ በአንዱ እንኳን ራሳችሁን አታርክሱ። ከፊታችሁ የማሳድዳቸው አሕዛብ በእነዚህ ሁሉ ረክሰዋልና፣ ምድሪቱም ሳትቀር ረከሰች። እኔም ስለ ኃጢአቷ ቀጣኋት። ስለዚህ የሚኖሩባትን ሰዎች ተፋቻቸው። እናንተ ግን ሥርዓቴንና ሕጌን ጠብቁ። እናንተ የአገር ተወላጆችና በመካከላችሁ የሚኖሩ መጻተኞች ከእነዚህ አጸያፊ ድርጊቶች ማናኛውንም አትፈጽሙ። ከእናንተ በፊት በምድሪቱ የኖሩ ሰዎች እነዚህን አጸያፊ ነገሮች ሁሉ ስለፈጸሙ ምድሪቱ ረክሳለች። እናንተም ምድሪቱን ብታረክሷት ከእናንተ በፊት የነበረው ሕዝብ እንደተፋች እንዲሁ እናንተንም ትተፋችኋለች። ከእነዚህ አጸያፊ ድርጊቶች ማንኛውም የሚፈጽም ሰው ሁሉ ከወገኑ ተለይቶ ይጥፋ። ትእዛዜን ጠብቁ። ከእናንተ በፊት በምድሪቱ የኖሩ ሰዎች ካደረጓቸው አጸያፊ ድርጊቶች አንዱንም አትፈጽሙ። በእነዚህም ራሳችሁን አታርክሱ፣ እኔ እግዚአብሔር አምላካችሁ ነኝና።